በትግራይ ክልል እንደ ብሔር እንድንጠፋ እንፈቅድም በሚል መፈክር የተለያዩ አካባቢዎች ላይ ስብሰባዎች እየተደረጉ ናቸው። ህልውናችን በብልጽግና መፈራረስ ላይ ይረጋገጣል የሚሉት እነዚህ ስብሰባዎች ላይ ደግሞ የህወሓት ከፍተኛ አመራሮች የዝግጅት ንግግሮችን አስተላልፈዋል። የብልጽግናው አገዛዝ ትግራይ ላይ እርምጃ ወሰዱልን በሚሉ የቀድሞ የክልሉ አመራሮች ታጅበው ከፍ ያለ ፕሮፓጋንዳ ዘመቻ ላይ ይገኛል። ይህንን ጉዳይ በስፋት እንመለከታለን። አቶ ሽመልስ አብዲሳ ዳግም ሲዝቱ ተሰምቷል። የኦሮሞ ነጻነት ጦርን ከውስጣችን የበቀለ አረም የአማራና የትግራይ ኃይሎችን ደግሞ የኦሮሞ ጠላቶች እያሉ አቅርበው ጽምዶ የተሰኘውን ጥምረትን ሲያወግዙም ተሰምተዋል። የኦሮሞ ነጻነት ጦር በበኩሉ የአብይ አህመድ ሌላ የፖለቲካ ወንጀል ያለውን ጉዳይ አሳውቋል። ሰሙታላችሁም። ጀነራሎች ወደ አውደ ውጊያ የተላኩበት ጦርነት በአማራ ክልል እየተደረገ ቀጥሏል። አገዛዙ በከባድ መሳሪያ ድብደባ የሚያደርሰው ጉዳትም እንዲሁ። የአማራ ኤሊትና ባለሀብት በዚህ ጸረ ህዝብ በሆነ አገዛዝ ላይ ለሚደረግ ትግል ምን አበርክቷል ሲሉ የሚጠይቁት ደግሞ አቶ ገዱ አንዳርጋቸው ናቸው። እንቃኘዋለን። የአብይ አህመድ አገዛዝ ህግን አስከብርልን በሚል ሴራ ትግራይ ላይ ጦርነት ለመክፈት እያደረገ ያለው ዝግጅት መቆም አለበት ሲል ፓርቲው አሳወቀም። የትግራይ ህዝብም የተጋረጠበትን አደጋ መከላከል የሚችለው በመለያየት ሳይሆን በአንድነት ነው ሲል ገልጿል። ሌላኛው መረጃችን ነው። ኢራን ወደ ሙሉ ጦርነት መግባቷን አሳወቀች። አሜሪካ ደግሞ ለ10ኛ ተከታታይ ቀን ጥቃቶችን መፈጸሟ ታውቋል። በአንድ ወር ውስጥ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት መጎዳታቸው ሲነገር፣ ኢራን ደግሞ በእነዚህ ባለፉት ቀናት ጥቃቶቿም የጦር ጀቶችን ጭምር ማውደሟን አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሎች ወደ ግንባር የተላኩበት ጦርነት በአማራ ክልል እየተደረገ ቀጥሏል። አገዛዙ በከባድ መሳሪያ ድብደባ የሚያደርሰው ጉዳትም እንደዚሁም። የአማራ ኤሊትና ባለሀብቱ በዚህ ጸረ ህዝብ በሆነ አገዛዝ ላይ ለሚደረግ ትግል ምን አበርክቷል ሲሉ የሚጠይቁት ደግሞ ገዱ አንዳርጋቸው ናቸው። የፋኖ ኃይሎች ጠንካራ ይዞታዎች ናቸው በሚል በተለይም በጎጃም ቀጠና ደጋዳሞትን ጨምሮ በጮኬ ዙሪያ ባሉ አካባቢዎች በርካታ የጦር ክፍሎችን ያሰማሩ አገዛዙም እንደ ሌትናንት ጀነራል መሐመድ ተሰማና ሜጀር ጀነራል ብርሃኑ ጥላሁን ያሉ የእዝ አዛዦችን እንደዚሁም እንደ ብርጋዴር ጀነራል ሶፊያን መሐመድና እንደ ብርጋዴር ጀነራል አዲሱ መሐመድ ያሉ የኮር አዛዦችን በማሰማራት ሲዋጋ መሰንበቱና አሁንም መቀጠሉ የሚታወቅ ነው። የመከላከያ ሰራዊቱ በጎጃም የአርሶ አደሩ ቀይ ላይ የሚያደርሰው የከባድ መሳሪያ ድብደባን ተከትሎም የመኖሪያ ቤቶች እየወደሙም ሰላማዊ ነዋሪዎችና የአርሶ አደሩ እንስሳቶችን መገደላቸውን በጀብድነት የሚያቀርቡ የጦር አዛዦችም አሉ። የጮቄ ሰንሰለታማ ተራራዎችን ማዕከል በማድረግ የሚከናወነው የዚህ የከባድ መሳሪያ የታገዘ ውጊያ ስለመቀጠሉም የብርሃኑ ጥላሁን የጦር ክፍል አሳውቋል። በክልሉ ተመሳሳይ ዘመቻ እየተደረገባቸው ካሉ አካባቢዎች መካከል የወሎ ቀጠና አምባሰል በተለምዶ ቀበሌ 18 ተብሎ የሚጠራው ስፍራም በሰሜን ወሎ መርጦ እንደዚሁም እዜትበር ተብሎ በሚጠሩ ስፍራዎች ላይ የሚከናወኑትም የሚጠቀሱ ናቸው። በሰሜን ሸዋ ዞን ከትናንት በስቲያ በባሶና ወረዳ የጸጥታ ቢሮ ምክትል ኃላፊም ከተገደሉ በኋላ የፋኖ ኃይሎች እንጃ ቆረር ላይ የመንግስት አድማ ብተናና የሚሊሻ አባላት መገኛ ላይ ጥቃት ማድረሳቸውን የገለጹበት ደግሞ ሌላኛው የጦርነቱ ገጽታ ነው። በክልሉ ጦርነት የአማራ ህዝብ ላይ ይዘምቱ ዘንድ ከተላኩ ወታደራዊ አመራሮች ውስጥ አንዱ የሆኑት የ6ኛ እዝ አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ፋኖና ኦላ ተጣምረዋል በማለት በምሬት ሲናገሩም ተደምጠዋል። በሸኔም በጽንፈኛ ኃይልም በአሁኑ ሰዓት በገዛ ህዝባቸው ላይ ግፍ እየፈጸሙ ናቸው። በተለይ ደግሞ ምስራቅ ጎጃም አካባቢ ያለው የጽንፈኛ ኃይል ሸኔም በተመሳሳይ በተለይ ሁለቱ አሁን ተቀናጅተው የሚሰሩት ወንጀል ከባድ ነው ለሀገራችንም ለህዝባችንም። ከሁሉም በላይ ደግሞ የሚያስጠላው ከዚህ ከውጭ ኃይሎች ጋር ተቀናጅተው ትናንትን ተሻግረው ስለ አፄ ዮሐንስና ስለ ፋሽስቱ ጣሊያን ጥፋት የሚያወሩት የብልጽግናው ሰዎች ዛሬ ከፋሽስቱ ጊዜ ባሰ ጥፋትን በህዝቡ ላይ እያደረሱ ግን ቀጥለዋል። የቀድሞ የጠቅላይ ሚኒስትሩ አማካሪና የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው ደግሞ ይህንን የአማራ ትግል ሲሉ በገለጹት ሁነት ውስጥ የልሂቃኑንና የባህል ሀብቱን ሚና ይጠይቃሉ። በጫካ ገብተው ህይወታቸውን በሰጡ ወጣቶች ዙሪያ ከማውራትና ከነሱ ከመጠበቅ ባሻገር እኛ ስለ ልሂቃኑ በያለንበት ምን አደረግን ሲሉም ያነሳሉ። አሁን እነዚህ ትግል እያካሄዱ ያሉትን ልጆች በየት ወጡ በየት ወረዱ ብሎ የነሱን ነው የሚጠብቀው እንጂ የበኩሉን አስተዋጽኦ ለማበርከት ስለ አማራ ጉዳይም
ጥልቀት ባለው መንገድ ተወያይቷል፣ መክሯል፣ የጋራ ኮንሰንሰስ ገንብቷል ብዬ አላስብም። በቂ አይደለም። አማራ ካለው እንደ ማህበረሰብ ኢትዮጵያ ውስጥ ትልቅ ማህበረሰብ ነው። የአማራ ባለሀብቶች ምን ያህሎቹ ናቸው ለአማራ ኮዝ ድጋፍ የሚያደርግ? በትግራይ ክልል እንደ ብሔር እንድንጠፋ እንፈቅድም በሚል መፈክር በተለያዩ አካባቢዎች ስብሰባዎች እየተደረጉ ናቸው። ህልውናችን በብልጽግና መፈራረስ ላይ ይረጋገጣል የሚሉት እነዚህ ስብሰባዎች ላይ ደግሞ የህወሓት ከፍተኛ አመራሮች የዝግጅት ንግግሮችን አስተላልፏል። የብልጽግናው አገዛዝም ትግራይ ላይ እርምጃ ውሰዱልን በሚሉት የቀድሞ የክልሉ አመራሮች ታጅበው ከፍ ባለ የፕሮፓጋንዳ ዘመቻ ላይ ይገኛል። በልሳናቱ በኩል በየቀኑ የሚያስተላልፋቸው የጥፋት መልእክቶችም የዚህ ማሳያ ናቸው። በሌላ በኩል በትግራይ ክልልም የተለያዩ ስብሰባዎች እየተከናወኑ ሲሆን የህወሓት ከፍተኛና መካከለኛ አመራሮች የሚመሯቸው የትግራይ ህልውና የሚረጋገጠው በብልጽግና መደምሰስ ላይ እንደሆነ የሚገልጹም ሆኗል። በበርካታ ከተሞች እየተካሄዱ ካሉ መድረኮች መካከል ባንዱ የተገኙት አብርሃም ተከስተም መሰል ጭቆናና የህልውና አደጋ ውስጥ ከገቡ የኢትዮጵያ ህዝቦች ጋር በመሆን ብልጽግናን ወደ መቃብር የምናወርድበት ጊዜ አሁን ነው ሲሉ ተደምጧል። ብልጽግና ይህበናል ፍጹም አይበና ሪና 40 ዓመት ሙሉ ተለሚን ፕሪቶሪያ ለተወሰኑ ዓመታት በከፊል አሁን ደግሞ ሙሉ በሙሉ አፍርሶ ምስለኔዎችን መድቦ አጠፋቸዋለሁ እያለ ነው። ሰሞኑን አዲስ አበባ ላይ የተደረገው ሰልፍም ትግራይን እናጥፋ የሚል የራሱም ሰልፍ ነው። ከበባው የሰራዊት ስምሪቱ ነጋ ጠባ የሚተላለፈው ፕሮፓጋንዳም የትግራይን ማጥፋት ፕሮጀክቱ አካልም ናቸው። መፍትሄው ይህንን ስርዓት ወደ መቃብር ማውረድ ይሆናል። መሰል የህልውና አደጋ የገጠማቸው ሌሎች ጭቁን ህዝቦች ጋር ሆነን የምናጠፋበት ጊዜም አሁን ነው። ስርዓት ብልጽግና እንዳለው ህልውና ህዝብ ትግራይ ሉዓላዊነት ህዝብ ትግራይ አይከበርም። ዘበት ለብሔራዊ ጥፋት በሚል መፈክር በሚደረገው በዚህ መድረክ ላይ ሌላኛው የተናገሩት አመራር ደግሞ አለም ገብረዋህድ ናቸው። በሃውዜን ተገኝተው ባስተላለፉት መልእክትም ብዙ መታገስ ትግራይን የማይታደግ ከሆነም ታግሎ ማሸነፍ ብቸኛ አማራጭ ሆኗል። ካለንበት አደጋም መውጫው መንገድም የብልጽግናው ስርዓት እንደገና እንዳይነሳ አድርጎ መቅበር ነው ብለዋል። አክለውም ጠላት እንደገና የትግራይን መሬት ከረገጠም ከዚህ ቀደም ካደረሰው ግፍ በእጥፍ በመፈጸም ተጋሩ ሙሉ በሙሉ እንዳንነሳ ለማድረግ ያለመ ዘመቻ ነው። ስለሆነም የትግራይ ወጣት ይህንን ጠላት ለመመከት የሚወስንበት ጊዜ አሁን ነው ሲሉ ነው የተናገሩት። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከሰሞኑ በመቀለ ባስተላለፉት መልእክትም ተመሳሳዩን አቅርበው ዛሬ ከ5 ዓመታት በፊት እንደነበረው የትግራይ ህዝብ ብቻውን አይደለም ብለዋል። እዚህ ብልጽግና ምስ ትግራይ ጥራሕ ኮነ ገጢም ካብ መጀመር ምስ ትግራይ ምስቶም ካልኦት ገጢም ብልጽግና ትግራይን ብቻ አይደለም የገጠመው ከሌሎች ወገኖቻችን ጋር ጭምር ነው። ስለዚህ ብቻችንን አይደለንም፣ ወዳጆችም አጋሮችም አሉን። ዛሬ ሌሎች ጉዳዮች ቀርተው የመኖርና የህልውና አደጋችን ብልጽግና ሆኗል የምንለው እኛ ብቻ አይደለንም። በውስጥ ብቻ ሳይሆን ይህ ስርዓት በትግራይ ላይ ጥሎት ያለውን ከበባ ለመስበር የሚያስችሉን አስተማማኝ የውጭ አጋሮችም አሉን። እነሱ ደግሞ በስትራቴጂክ አጋርነት ጭምር የሚሰሩ ናቸው። ኣብዚ ሓለፈ ዘይኖር ሕዚ ዘለዎ ማለት ትግራይ አሁን ባለበት ሁኔታ መቀጠል ስለማይችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ ተገድናል የሚሉት ደብረጽዮን የትግራይ ሰራዊትን በማጠናከር ያለም አቀፉን ማህበረሰብ ትኩረት ማግኘት ችለናልን በማለት አክለዋል። ሌላኛው የድርጅቱ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖም እኛም ቀይ መስመር አለን ሲሉ ተናግረዋል። አብይ አህመድና አገዛዙም ትግራይ የጠፋች እንድትሄድ ለማድረግ የሚያስችላቸውን የውሸት የሰላም ሁኔታ ሲያቀርቡ ቆይተዋል የሚሉት አመራሯም እነሱ ሰላም የሚሉት ተንበርከ ኩልን እንጂ የተደረሰውን ስምምነት መፈጸም አይደለም ሲሉም ገልጿል። ባሪያ ሆነ ተቀመጥ ብሎ ሰላም፣ ክብርህንና ማንነትህን አዋርድና ሰላም፣ የዜጎችን መበተን የግዛትን መቆራረስ ተቀበልና ሰላም፣ ተፈናቃይ አትበል ግን ሰላም የሚል ጥያቄ ነው ያላቸው። እነዚህ ደግሞ ለኛ ቀይ መስመሮቻችን ናቸው። እናም ስርዓቱ እንዲንበረከክ ለማድረግ የግድ መታገል አለብን ሲሉ ነው የገለጹት። በእንዲህ ያሉ መልእክቶች የታጀበው በክልሉ በተለያዩ ከተሞች የሚደረገው ስብሰባም አሁንም እንደቀጠለም ይገኛል። አስቀድሞ የተጀመረው የብልጽግናው አገዛዝ ቅስቀሳና ዝግጅት ከነዚህ መድረኮች ጋር ተዳምሮም ዳግም የጦርነት ስጋትም ከመቼውም ጊዜ በላይ የከፋ አድርጎታል።
አቶ ሽመልስ አብዲሳ ዳግም ሲዝቱ ተሰምቷል። የኦሮሞ ነጻነት ሰራዊትን ከውስጣችን የበቀለ አረም የአማራና የትግራይ ኃይሎችን ደግሞ የኦሮሞ ጠላቶች እያሉ አቅርበው ጽምዶ የተሰኘውን ጥምረትንም ሲያወግዙ ተሰምቷል። የኦሮሞ ነጻነት ሰራዊት በበኩሉ የአብይ አህመድ ሌላ የፖለቲካ ወንጀል ያለውን ጉዳይ አሳውቋል። በብልጽግናው መንደር ባለቤቱ ማን እንደሆነ እስካሁን ኃላፊነቱን የወሰደ አካል የሌለበት ጽምዶ የተሰኘ አካል እንደ ቅዠት መቅረቡ ቀጥሏል። በዚሁ አገዛዝ ትርጓሜ መሰረት እንደ ፋኖ ቲዲኤፍ ኦላ አጉጉሞ ኦብነግ የቤንሻንጉል ኃይሎችና ሌሎችም ቀጠናዊ ኃይሎች ያሉበት ነው የሚባለው ይሄው ጥምረት ለስልጣናችን አደጋ ነው ማብራሪያዎች ዋነኛ አጀንዳዎች ሆነው ቀጥሏል። አቶ ሽመልስ አብዲሳ በጨፌው ተገኝተው ያቀረቡት ዛቻም ዳግም አታንበረከኩንም፣ እየተጣመሩብን ነው፣ የኦሮሞ ጠላቶች ተነሱብን ወዘተ የሚሉ ነጥቦች የተነሱበት ሆኗል። ራሳቸውን የኦሮሞ ህዝብ ተወካይ አድርገው የሚያቀርቡት ሽመልስ አብዲሳም አንገት ቆራጭ እያሉ በስም ያልጠቀሱትና የወነጀሏቸው የአማራ ኃይሎችን ዘራፊና ጨፍጫፊ በሚል በተመሳሳይ መንገድ የከሰሷቸው የትግራይ ኃይሎችን ጠላቶቻችን እያሉ አቀርበው የኦሮሞ ነጻነት ሰራዊትን ደግሞ ከነዚህ ኢትዮጵያውያን ጋር የሚፈጥረውን ጥምረት ሲያወግዙ ተሰምቷል። ከዛም በኃይል ገልብጣችሁን ስልጣናችንን አትነጥቁንም፣ ህዝቡ አውቋቸዋል ወዘተ እያሉ ዛቻቸውን አስከትለዋል። ወልጭ ጨመደምት እና ጨመደመን ሞ ነማፍቆቱ ፋላ ወልጭ ጨመደመን ቆትዮኒ ቶኮ ከራባሃት ቆትዮኒ ቶኮ ከራሊጣት ጨመደም አንድ ላይ ተጣምሯል። የተጣመዱት ደግሞ ከፊሎቹ ከወደ ምስራቅ ከፊሎቹ ከወደ ምዕራብ ነው። ከውስጣችን የበቀሉት ደግሞ ከጠላቶቻችን ጋር ጽምዶ ፈጥረው መልሰው ደግሞ የኦሮሞ ህዝብን ድምጽ ለመሆን ይሞክራሉ። የኦሮሞ ጠላቶች ጋር እየሰሩ አንገት ቆራጮች ጋርም ተሰልፈው ጅብ የማያውቁበት ሀገር ሄዶ ቆርበት አንጥፉልኝ ድርጊት ውስጥ ናቸው። አጀንዳዎችን እየፈጠሩ ይህን ሁሉ የሚንቦጫረቁት ለስልጣን መወጣጫ ብቻ የማይጣጣሙ ነገር ግን ከግራም ከቀኝም የተጣመሩ ኃይሎች ናቸው። ከኛ ህዝብ መሀል የወጣ ተላላኪ ግን ይዋረዳታል እንጂ ሁለተኛ የኦሮሞ ህዝብን ለባርነት አይዳርግም። ያምራፍ ተዘግቷል፣ ዳግም አትከፍቱትም። ካሁን በኋላ በጦር መሳሪያ ስልጣን እንደማይያዝ ህዝባችን አሳይቷቸዋል። ኢሳንፋኖቱ መተከኛ ወራነኑ ኢሳንፋኖ አቶ ሽመልስ አለቃቸው አብይ አህመድ ራሳቸውን እንደ ኢትዮጵያ ህዝብ ወኪል አድርገው እንደሚያቀርቡት ሁሉም ሽመልስም ራሳቸውን የኦሮሚያ ህዝብ አቋምን የሚያቀርቡ አድርገውም ነው ሲናገሩ የተሰሙት። ነባራዊ ሁኔታው ደግሞ በትግራይ ሚሊዮን ገዳይ በአማራ ክልል ቁጥር የማይገልጸው ጥፋትን ያደረሰው በኦሮሞ ህዝብ እየማለ ኦሮሞን የሚፈጅ ስርዓት እንጂ እሳቸው የሚምሉበት የኦሮሞ ህዝብ ታሪክ እንዳልሆነ የሚታወቅ ነው። እነዚህ የዚህ አገዛዝ ሰዎች በሀገሪቱ እያደረሱ ያሉትን ውድመት እልቂት በኦሮሞ ህዝብ አታደርጉትም በሚል ከሚታገሏቸው ኃይሎች መካከል ደግሞ አንዱ የኦሮሞ ነጻነት ጦር ነው። ድርጅቱ ከሰሞኑ በዚህ ያገዛዙ ሰዎች የመከከር ድግስ ዙሪያ ባወጣው መግለጫ የአብይ አህመድ አገዛዝ ሌላ የፖለቲካ ወንጀል ነው በማለት ገልጾታል። አብይ አህመድ በርካታ የማጭበርበሪያ ካርዶች ባለቤት ነው ያለው ኦላም በአብይ አህመድ አገዛዝ ስር እውነተኛ ብሔራዊ ውይይት ሊኖር አይችልም ሲል አንስቶም የዚህ መድረክ ውጤት ምንም ይሁን ምን መዳረሻው ግን የአብይ አህመድ ቤተ መንግስት ነው። ያለፉት 8 መራራ ዓመታት አንድ ነገር አስተምረውናል። አብይ አህመድ ለማንኛውም ማህበረሰብ ጥያቄ አሊያም ፍላጎት ሊታመን እንደማይችል የሚለው ደግሞ ቀዳሚ ነው። መነሻው መድረሻው ምን እንደሚደረግበት የማያውቀው የፖለቲካ ስልጣን ነው ሲልም ጠቅሷል። በዚህ የአብይ አህመድ የአንድ ሰው ትርኢት ውስጥ ቀረቡ የተባሉ የህዝብ ጥያቄዎች ሁለት ዓላማዎችን ለማሳካት ነው። ወደ 2 ጊዜ ፕሬዝዳንትነት ጉዞ መንገድ ለመጥረግና የኦሮሚያ የአማራና የሌሎች ክልል መንግስታትን ወደ ትንንሽ ግዛቶች በመሸንሸን በየክልሉ የጎሳና የአካባቢ ማንነት ልዩነትን ወደ መንግስታዊና ፖለቲካዊ ልዩነቶች ለማሸጋገር ነው። ይህ ደግሞ በየአካባቢው የተቀሰቀሰውና ሀገራዊ ቅርጽ መያዝ የጀመረውን የጸረ ብልጽግና አገዛዝ ትግል መሰረቱን ከስር ለማዳከም ያለመ ነው ብሏል ኦለም። እነዚህ መሰረታዊ ጉዳዮች ግን በጦርነት ውስጥ ሆነ አብዛኛውን ማህበረሰብንም አግለለህ የምታከናውናቸው ጉዳዮች አይደሉም ሲልም አብራርቷል። ለዚህ የፖለቲካ ወንጀል የተባበሩ ኮሚሽነሮችና ሌሎችም ፈቃደኛ ተባባሪዎች ይህ ያንድ ወገን ተጽዕኖ መሆኑንና መሰረታዊ የሀገረ መንግስት ማነቆችን እንደማይፈታ በሚገባ ያውቁም በወንጀል ውስጥ ተሳታፊ የሆኑ አካላት ህጋዊና ታሪካዊ ኃላፊነት ይጠብቃቸዋል ሲልም ገልጿል። የአብይ አህመድ አገዛዝ ህግ አስከብርልን በሚል ሴራ ትግራይ ላይ ጦርነት ለመክፈት እያደረገ ያለው ዝግጅት መቆም አለበት ሲል ፓርቲው ገለጸ። የትግራይ ህዝብ የተጋረጠበትን አደጋ መከላከል የሚችለው በመለያየት ሳይሆን በአንድነት ነው ሲልም አሳውቋል። ኢህአፓ ያወጣው መግለጫ ሰላምን ማስከበር በሚል ሽፋን የትግራይ ህዝብን እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ብሏል። ዛሬ የብልጽግናው መንግስት በራሱ የገባውን ስምምነት በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ ተግቶ እየሰራ ነው ሲል
የገለጸው ኢህአፓም የመሳሪያ ድምጾችን ለጊዜ የቆሙ ቢመስሉም ብልጽግና ግን የትግራይ ህዝብ ላለፉት ዓመታት በድምጽ አልባ አካባቢ ደሞዝ፣ ነዳጅ፣ ሸቀጣ ሸቀጥና በጀት ክልከላ ውስጥ አድርጎ እንደቀጠለ ነው ብሏል። ይህ አልበቃ ብሎት አሁን ደግሞ የህግ ማስከበርና ተመሳሳይ መፈክሮችን ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑ በከፍተኛ ስጋት እየተከታተል ነው ያለው ጉዳይ ነው ብሏል። ኢህአፓ ባለፉት ዓመታት በኢትዮጵያ እንዳይታይ፣ እንዳይሰማ፣ እንዳይታሰብ ያደረገውን የተቃውሞ ሰልፍ በትግራይ ልከፍት ያሰብኩትን ጦርነቱንና ከህዝብ የመጣ ጥያቄ አስመስሉልኝ ብሎም በራሱ ያደራጃቸውን ጥቂት ግለሰቦችን ማሰለፍ ጀምሯል። ይህንን የመቀጠል እቅድ እንዳለውን በየመግለጫው በመለፈፍ ላይ ይገኛል ሲልም አክሏል። በተለይም ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን ሲሰጡ መታየታቸው የሚያስተዛዝብ ነው ሲልም አንስቷል። በተጨማሪም አንዳንድ በተቃዋሚ ስም የሚንቀሳቀሱ የስርዓቱ ተላላኪ ፓርቲዎችም ህግን ከመጣስ አልፎ ለኢትዮጵያ የታሪክ ጠባሳ የሆነውን ብልጽግናን ህግ አስከብርልን፣ ለዚሁም ሙሉ በሙሉ ከጎንህ ነን በማለት የስልጣንና የወንበር ዳረጎት በተቀበሉ ማግስት በትግራይ ህዝብ ላይ ጦርነት ነጋሪት በመጎሰም ለስርዓቱ ያላቸውን ታማኝነት ለማሳየት ሰማይ ሲቧጥጡ ታዝበናልን ብሏል። በስርዓቱ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብ የስነ ልቦና ለጦርነት የማዘጋጀት ሙከራ እንደ ፈረንጆቹ አቆጣጠር ከ2020 በፊት በትግራይ ጦርነት ዋዜማ ከታየው ሂደት ጋር በአስደንጋጭ ሁኔታ እንደገና እንዳይነት ነው ብሏል። የትግራይ ህዝብ እያንጃበበ ያለው የጦርነት ጥቁር ደመናና የጦርነት ነጋሪት ጉሰማን የምትከላከለው የጦርነት ሰባቂ ጌቶች ወዳዘጋጁት የፖለቲካ የሃይማኖትና የማህበራዊ እንዲሁም የኢኮኖሚያዊ መስተጋብር መበታተንና የእርስ በርስ መናቆር ወጥመድ ሰተት ብለ በመግባት ሳይሆን አንድነታቸውን ጠብቃቸው በመናበብ ነው ያለው ኢህአፓ የኢትዮጵያ ህዝብን በመላው ማህበረሰብ መካከልና በተለይም በትግራይና በአማራ ህዝብ መካከል በተደጋጋሚ ጥላቻን ለመዝራት ታሪክን ሲያዛባና ሲፈበርክ የሚውለው ስርዓት እኩይ ሴራን በመረዳት የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል የሚደረጉ እንቅስቃሴዎችን እንደሚደግፍና እንዲጠናከርም አደራውን አስቀምጧል። የሰኔ 15ቱ ክስተት ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። አማራን በተገኘበት ይገደል ዘንድ አዋጅ ያወጡት የአማራን መሪዎች እንዲገደሉ ምክንያት የሆኑት የአማራን ህዝብ በየቀየው በድሮንና በዲሽቃ ሲገድሉ የሚውሉት ጠቅላይ ሚኒስትር አብይ አህመድ አሊ አማራ ሆይ እኔ እሻልሃለሁ እያሉ ልጆችህ ከትግራይ ከአማራ ከኦሮሞና ከሌሎች ኢትዮጵያውያን ጋር ከሚያደርጉት ያልተቀደሰ ትብብር ይልቅ የኔው ኦሮማራ ይሻልሃልና ወደ በፊቱ እንመለስ እያሉ የአማራ ህዝብ ጥያቄ አለው የሚሉትን ሰዎችም ትንኞችና ቢምቢዎች ናቸው እያሉ በሰኔ 15 2011 ያንን የአማራ ክልል ባለስልጣናት መገደል ምን አመጣው ሲባሉ አማራ ገዳይና ሟችን እኩል የሚያወድስ ነው እያሉ አማራ ልጆችህ ከሌሎች ጋር ያልተቀደሰ ጋብቻ ውስጥ ገብተዋልና እኔ ቅዱሱ እሻልሃለሁ እያሉ አማራ ሆይ ልጆችህ ወልቃይትን ውሰደው እያሉ ነው እያሉ እየቀጠፉ አማራን ከህወሓት እኩል ከማድረግ ይልቅ ከኦህዴድ በታች አደረግሁበት የሚሉትን ስሌት እየተኮራሩበት በዚያ የናምባቸው መኮንን መገደልን ባወጁበት የአማራ ቴሌቪዥን ከዓመታት በኋላ እንደገና ብቅ ብለዋል። ኦህዴድ አማራንና መሪዎቹን ኮንፊውዝና ኮንቪንስ በማወናበድና በማሳመን ህዝቡን ደግሞ በሰበሩን ቦታ ሰበር ነው እያለ እንደሚመራው ሁሉ የአማራን ህዝብ ለመስበር የከፈተው ጦርነት 3 ዓመት ሊሞላው ቀናት ሲቀሩት እንደገና ጠቅላይ ሚኒስትሩ ልኮ የመጨረሻ የማወናበድ ከተቻለም የማሳመን ሙከራ ላድርግ ያለ ይመስላል። ጄኔራል ሳረን የገደለው አማራ ነው ለማለት እኔ እጅ የለበትም ለማለትም ሟቹን ራሱን ምስክር አድርገው አምባቸውን የገደሉት አማሮች ናቸው፣ አማራ ግን ገዳይንና ሟችን የማወደስ አመል አለበት እያሉ ጎንደር ከኦሮሞ ጋር ሲጋባ ይኖረ ነው ይሉና የእሳቸውንም ትዳር እማኝ ለማድረግ እየዳዳቸው በተለይ ጎንደር የኦሮሞ ደምደሜ ነው የሚለው መንፈሱ ዛሬም አብሮት ነው ለማለትም እየከጀላቸው አያሌ ከፋፋይና ሴረኛ እንደበታቸውን ይዘው በአማራ ህዝብ ስም እና ገንዘብ በተቋቋመ ቴሌቪዥን እንደገና አማራን ሊያሞኙና ውጊያ ሊያስቀጥሉበት ተከስተዋል። ሰዎችን ከገደሉ በኋላ እኔ እንዳልገደልኩት ያውቃል፣ ሟች የኔ ጓደኛ እንደነበርም ያውቃል እያሉ ምስክር የሚጠሩት ለሞት የዳረጓቸውን ሰዎች ነበር። በሳቸው በሚመራ ኮማንድ ፖስት በህይወት እንዳይያዝ ብለው ያስገደሏቸውን ጄኔራል አሳምነው ጽጌን እኔ የዋልኩለትን ውለታ የእናቱ ልጅ እንዳልዋልለት ያውቃል፣ እኔ እሱን አላስገደልኩትም ብለው እንደካዱት ሁሉ ሀጫሉ ሁንዴሳን ማንም ሳያውቀው ሚስጥረኛ ጓደኛ ነበር ብለው ሟችን ምስክር መጥራታቸው አይዘ
አይዘነጋም። ይችን ጠቢያቸውን ዘንድሮም ደግመዋት አምባቸው ከ2003 ጀምሮ ኦሮማራን ለመመስረት ከኔ ጋር እየተገናኘ ይመክር የነበረ ጓደኛዬ ነው ይላሉ። ይህንን ሲሉ ለምስክርነት የሚጠሩት ራሱን ሟቹን አምባቸውን እንጂ በህይወት ካሉት አንድ ሰው እንኳን አይደለም። ከ7ኛ ክፍል በኋላ የት እንደተማሩ አይታወቅም እየተባለ የሚነገረውንና የሚጻፈውን ለማስተባበል ያልቻሉት አብይ ሃይስኩል ላይ ከጀነራል ሰዓረ ጋር ተምሬ ነበር ብለው ጀነራል ሰዓረን ምስክር ይጠራሉ ከሞቱ በኋላ። በ2011 ባለስልጣናትን ለግድያ የዳረገውን ሁነት ካዋለዱ በኋላ አማራ ክልልን በምስለኔዎቻቸው እየተቆጣጠሩ እንዳወደሙት ሁሉ በትግራይ ህዝብ ላይ እልቂት ሲያውጁ በመጀመሪያ በትግርኛ እንደተናገሩት ሁሉ ዘንድሮ ደግሞ በአማራ ቴሌቪዥን ቅኔ፣ ሽምግልና፣ ደቦ ወዘተ የሚባሉ የማህበረሰቡን እሴቶች እየጠቃቀሱ ብቅ ብለዋል። ቅኔው ወደ ኦሮማራ ካልተመለስህ በደቦ ዘምትብሃለሁ የሚል መሆኑ ነው። ኦህዴድና ዴፓ ኦሮማራ ብላችሁ ሚሊዮኖችን ለእልቂት የዳረጋችሁ ናችሁና የአማራን ህዝብ ያለ መሪ ድርጅትና ሰው እንዲቀር ያደረጋችሁም ናችሁና እናም ወደዚህ ወደ ጥፋት መንገድ የምንመለስበት እግር የለንም የሚል ምላሽ ቢኖርም ይህንን ጉዳይ እንተውና ለማ መገርሳን ለግድያ የሚፈልጉ ጠቅላይ ሚኒስትር አምባቸው መኮንንን አልገደልኩም ሲሉ መታመን አለባቸው ወይ የሚለውን እንጠይቅ። ደግሞስ እኒህ ሰሚ ያጡ የሚናገሩት ውሸትና ግጭት፣ ሴራና ተንኮል ብቻ ከመሆኑ የተነሳ አድማጭ የቸገራቸው ናቸው የሚባልላቸው ጠቅላይ ሚኒስትር በዚህ ወቅት ይህንን ቃለ ምልልስ ለዚያውም ከአማራ ቴሌቪዥን ጋር ማድረግ ለምን አስፈለጋቸው የሚለውን እናንሳ። የዚህኛው ጥያቄ ትክክለኛ ምላሽ በሁለተኛው የቃለ ምልልሱ ክፍል እንደሚገኝ ይጠበቃል። አማራ ሆይ ለምን ከትግራይ ጋር መዋጋቱን ተውከው ተጋደልልኝ እንጂ የሚል ጥሪ እንደሚሆንም ከተላለፈው ማስታወቂያ መረዳት ይቻላል። እናም በቀዳሚው ቆይታ ላይ እንመርኮዝና አንድ በአንድ የሴራቸውን ድር ብትንትና አድርገን እንመልከተው። የአብይ ቃለ ምልልስ አንድም በጎ ዓላማ የሌለው በህዝቦች መካከል መቃቃርና ግጭትን ለማብዛት ያለመ ስልጣኔ አደጋ ላይ ወድቃለች ከሚል ፍርሃት የመነጨ መሆኑን ለመገንዘብ ደግሞ የእሳቸውን ባህሪ ያለፉትን ዓመታት የጦርነት አባዚዎች ብቻ መነሻ ማድረግ ይቻላል። ከአብይ አማሮች አንዱ የሆነው የአማራ ቴሌቪዥን ስራ አስኪያጁ ለጠቅላይ ሚኒስትሩ ያነበበው የመጀመሪያው ጥያቄ የሴራው መጀመሪያ ነው። ለመግቢያ ማደርገው ጥያቄ በኢትዮጵያ ታሪክ ውስጥ የአማራና የኦሮሞ ህዝብ አብሮ የመኖር ታሪክ እንዲሁም በሀገር ግንባታ ላይ የነበራቸውን አስተዋጽኦ እንዴት ይታያል የሚለውን ጥያቄ እንደ መግቢያ ወስጀዋለሁ። የዚህን ጥያቄ መንፈስ ብቻውን መተንተን የአብይ አህመድን የአማራ ቴሌቪዥን ቃለ ምልልስ ምክንያትና ዓላማ ለመረዳት ያስችላል። አንድ ጠቅላይ ሚኒስትር በአገሪቱ ውስጥ ካሉት ከ80 ብሔረሰቦች ሁሉ የአማራና የኦሮሞ ግንኙነት ብቻ ለምን ተለይቶ ዋና ጥያቄ እንደሆነለት ቀረበ? የአማራ ህዝብ ግንኙነት ያለው ከኦሮሞ ህዝብ ብቻ፣ የኦሮሞም ህዝብ ከአማራ ጋር ብቻ ሲገናኝ የኖረ ነውን? ይህንን የዘር ትንታኔ መስጠት የአንድ ጠቅላይ ሚኒስትር የቤት ስራ መሆን ነበረበትን? እነዚህን ጥያቄዎች ለመመለስ ስናሰላስል እውነተኛውን ምክንያት ራሳቸው ይነግሩናል። እኔ ከአምባቸው ጋር በ2003 ዓ.ም ኦሮማራን የመሰረተው ነኝ። እሱም እኔን ለስልጣን አብቅቷል። ያ ሁኔታ ግን አሁን ተለውጦ አማራ ከሌሎች ኃይሎች ጋር ያልተቀደሰ ጋብቻ ውስጥ ገብቷልና ኦሮማራ ይመለስልኝ አይነት ንግግር ደጋግመው ያቀርባሉ በሰፊው። ትንሽ ወደ ኋላ ይሄዳል። በ2003 ክረምት የከፍተኛ አመራሮች ስልጠና ነበር። በዚያ ስልጠና ወቅት ከአንዳንድ የአማራ ጓዶች አመራሮች ጋር ንግግር የጀመርንበት ጊዜ ነበር። ከለውጡ ጥቂት ወራት በፊት በኦሮማራ እንቅስቃሴ ባህር ዳር መጥቼ ከእናንተ ሚዲያ ጋር ቆይታ አድርጌ ነበር። ያ የኦሮማራ እንቅስቃሴ የተፈለገ የተወደደ አልነበረም። እንደምታስታውሱ ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። ያንን ባክግራውንድ ይዞ ነው ወደ ለውጥ ጉዳይ የገባ ነው ማለት ነው። ኦሮማራ የሚለው የጥፋት ጥምረት በኦሮሞና የአማራ ህዝብ ስም ወደ ስልጣን መምጣት ከዚያም ሚሊዮኖችን መግደል ስለነበር አብይ አህመድን አንግሶ የኦሮሞንና የአማራን ህዝብ ጭምር የሚጨፈጭፍ የክፉ ሰዎች ስብስብ መሆኑ ተረጋግጧል። እናም ኦሮማራ ጸረ ኦሮሞም ጸረ አማራም የሆነ ጥምረት ነበርና ተበታትኗል። በመሆኑም አሁን ኦሮማራም የለም። ኦሮማራ ከዚህ በኋላ የሚቀረው እድል ከቀናው በአብይና ዝናሽ አልጋ ላይ ብቻ ነው። እውነተኛው የኦሮሞና የአማራ
ልጆች ጥምረት ከሌሎች ኢትዮጵያውያን ጋር በመሆን አገርን ለመታደግ ሲባል እየተዋለደ ስለመሆኑ በመነገር ላይ ነው። ይህንን ያወቁት አብይም የሞኙን ለቅሶ መላልሰው አበባዬ እያሉ ኦሮማራይን እንደገና እያሉ ናቸው። ጎንደርን ለዓለማው ስል ጎጃም ከለከለኝ ብለው በአደባባይ ሲነገሩ የሚደመጡት ወሎ ውጊያ የማይችል ብቻ ሳይሆን ባንዳም ነው ሲሉ የተሰሙት ጎጃም በምዕራብና ምስራቅ ጎጃም አይዋደድም እያሉ ለመናገር የማይሽኮረመሙት አብይ አህመድ በዚያው ከፋፋይ አንደበታቸው ጎንደርን በተለየ ሁኔታ ማስቀመጥ ይፈልጋሉ። ድሮም ጎንደር ከኦሮሞ ጋር ሲጋባ ነበር በማለትም እሳቸው ከጎንደር መጋባታቸውን ሰዎች እንዲረዱላቸው በማድረግ የኦሮሞ ደምደሜ ነው ያለው ጎንደሬ ዛሬም ደሙን ይስጥና የእኔን የአማቹን መንግስት ይታደግ ያሉ ይመስላሉ። በኦሮማራ መንገድ ስልጣን በያዝኩ በማግስቱ የኦሮሞ ደምደሜ ነው ያለችውን ጎንደርን ጎበኘኋት በማለትም ለጎንደር ውለታ መመለሳቸውንና ትስስራቸውም እንዳለ መሆኑን ለማሳየት ሲሞክሩ በአሁኑ ወቅት በክልሉ አውራጃዊነት መስፈኑን ጣል በማድረግ ነው። የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ብሔርተኝነት ስሜት፣ በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ የአብይ አህመድ የመከፋፈል ስሌት በአውራጃም በከተማና በቀበሌ ደረጃም ሲተነተን ይህንን ይመስላል። የነገሩ አልፋና ኦሜጋ ኦሮማራይን መልሱልኝ የሚል ነው። ጎንደርን ነጥለው ማጥቃት ወይም ማስጠቃት ከዚያም መከፋፈል እንደሚፈልጉ የሚጠቁመው ንግግራቸው ሲቀጥል ወልቃይትን ለጎንደር አምጥቼለት አሁን ጎንደሬ ከጎንደር ወልቃይት ይመላለሳል። ይሁን እንጂ ፋኖ ለትግራይ መልሶ ሊሰጠው መሆኑን ትግራይ ያሳውቋል። የተከላከልኩት እኔ ነኝ እያሉ የተግተለተለ ውሸታቸውን ይሰድራል። ስፔሲፊካሊ ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ይህ የአብይ አህመድ ሱፍ የለበሰ ውሸት ነው። እናም ወልቃይትን ለአማራ ህዝብ ህልውና እንታገላለን የሚሉት ሁሉ ውሰዱት ብለዋል የሚለውን እልም ያለ የአብይ አህመድ ቅጥፈት እንደዋዛ ማለፍ አይገባም። እኔ ለጎንደር ያስመለስኩትን ወልቃይትን ፋኖ ውሰዱት ብሏል፣ ያስቸገረን ፌዴራል መንግስቱ ነው ብለው ትግራዮች ተናግረዋል እያሉ ነው። ይህንን የት መቼ ማን ተናገረው የሚለውን አብይ አህመድ አሊ አይመልሱትም። ይሁን እንጂ በዚህ 2 ደቂቃ በማይሞላ ንግግራቸው 5 የተለያየ እርስ በርሱም የሚጣረስ ንግግር ይናገራሉ። አንደኛ ወልቃይትን ከትግራይ በጦርነት ነጥቄ ለጎንደር ሰጠሁት፣ ጎንደሬም እስከ ወልቃይት በነጻነት ይመላለሳል ይላሉ። ሁለተኛ ወልቃይትን እሳቸው ስሙን ሳይጠሩ ለአማራ ህዝብ ህልውና እታገላለሁ የሚለው እያሉ የሚጠሩት ፋኖ ለትግራይ አሳልፎ ሊሰጠው እንደሆነ ይናገራሉ። ሶስተኛ እኔ ነኝ የአማራ መሬት በድጋሚ ለትግራይ አይመለስም ብዬ ያስቸገርኩት ባይ ናቸው። አራተኛ ደግሞ ይህንን ጉዳይ በህገ መንግስቱ ይፈታ ብዬ አቆየውት በማለት ይናገራሉ። አምስተኛ ወልቃይትን በፌዴራል መንግስቱ ውክልና የሚተዳደር ነው፣ ነገር ግን የአማራ ክልል በተሟላ ሁኔታ ወደ እኔ እንዲካለል አልተደረገም አለኝ በማለት ይቀጥላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት
ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም። ከጦርነቱ በኋላ የፌዴራል መንግስት በውክልና ወልቃይትን ያስተዳድራል ሲሉ እነደመቀ ዘውዱንና አሸተ ደምለውን የመደብኳቸው እኔ ነኝ እያሉ ነው። ይህም ማለት ጦርነቱ ከተጠናቀቀ በኋላ በዚህ አካባቢ የሚኖሩ የትግራይ ተወላጆች ላይ እስር፣ ማፈናቀልና ገድሎ ወደ ተከዜ ወንዝ መጣል የመሳሰሉትን በአምነስቲና ሂውማን ራይትስ ሪፖርት የተዘገበላቸውን ጎንደሬ አይደላችሁም ሌላ አማራ ናችሁ እየተባሉ ስለመገደላቸው በነ ሪፖርተር የተጻፈላቸውን ሰዎች ያስገደልኩት ያፈናቀልኩትና ወደ ወንዝ ያስጣልኩት እኔ ነኝ እያሉ ነው። የፌዴራል መንግስት በውክልና ያስተዳድረዋል ካሉ ፌዴራል መንግስቱ በእሳቸው የሚመራ ነውና ይህ ወንጀል ከእሳቸው እጅ የሚነሳ አይሆንም። ወልቃይት የተባለ ካርድ እያለ አማራና ትግራይም እዚያው መዋጋት እየተገባው እኔ ላይ መተባበሩ ተገቢ አይደለም ለማለት ፈልገው የጎለጎሉት ክር እሳቸው ጋር ደርሷል። 5 የተለያየ ነገር እያምታቱ ቆይተው ወንጀላቸውን በቀጥታ ተናዘዋል። ከጦርነቱ በኋላ ወልቃይትን የማስተዳድረው እኔ ነኝ ብለዋል። ይህ በምስሉ ላይ የሚታየውና ባለፈው ሚያዝያ የተነበበው የሂውማን ራይትስ ዎች ዘገባ ደግሞ የአብይ አህመድ ተወካዮች እነደመቀ ዘውዱ ከጦርነቱ በኋላ ማለትም አብይ በውክልና ወልቃይትን ማስተዳደር ጀመርኩ ካሉበት በኋላ በአካባቢው በሚገኙ ተጋሩ ላይ የጦር ወንጀልና የዘር ማጽዳት እንደፈጸሙ ያትታል። ይህም ማለት በአብይ አህመድ ትዕዛዝ የወንጀል ተፈጽመዋል ማለት ነው። የዚህ ሁሉ ወንጀል አውራ የሆኑት ጠቅላይ ሚኒስትርም እነደመቀንና አሸተን የእኔ ተላላኪዎች ናቸው ሲሉ በውክልና እንደሚመሯቸውም እንደሚያሰማሯቸውም አምነዋል። የአማራ ህዝብ ለምን በአገር ውስጥም በውጭም ሲደግፍህ እንዳልነበር ፊቱን አዞረብህ የሚል ይዘት ያለውን ጥያቄ ሲጠየቁ የህዝቡን ጥያቄ አንድ ጊዜ ከሚሸት ነገር ጋር ሲያሻቸው ደግሞ የቢምቢና የትንኞች ሐሳብ አድርገው ያቀርቡታል። ከዚህ በፊት የአማራ ህዝብ በሰልፍ ወጥቶ አትግደሉኝ አታፈናቅሉኝ እያለ ሲጮህ እነዚህ እንቁራሪቶች ናቸው ጩኸታሞች፣ ስለ ጮህ የሚቀየር ነገር የለም ብለው የተናገሩትን አሻሽለው የአማራን ህዝብ ጥያቄ ያነሱትን ሰዎች ቢምቢዎችና ትንኞች እንደሆኑ አድርገው ያብራራሉ። እኔ ስልጣን ሲይዝ አማራ ክልል ውስጥ ቢምቢዎች ገቡ እያሉም ይተነትናሉ። የቢምቢን ድምፅ ሰምተ ከሆነ መተኛት አትችልም። በማናፈስ ውስጥ ተቀላቅለው የገቡ ቢምቢዎች አሉ። ከፍተኛ ድምፅ በማሰማት ለማወክ የሚሞክሩ ከዚያም ሲያልፍ የኢትዮጵያን ብሔራዊ ጥቅም ለመናደፍ የኢትዮጵያን ህልውና ለመገዳደር ከሚፈልጉ ኃይሎች ጋር እስከ መሰለፍ የሚሄድ ዝንባሌ ያሳዩ። በዚያ መከፈት ምክንያት መድረክ አግኝተው ሁኔታው ከተስፋ ትንሽ ጨለምለም ደንገዝገዝ ወዳለ ሁኔታ ስጋት ወዳከለበት ሁኔታ እንዲገባ ለማድረግ እየሞከሩ ኃይሎች አሉ። የአማራ ህዝብ ለአብይ አህመድ እንቁራሪት ተብሎ የሚዘለፍ ጩኸታም ተብሎ የሚሰደብ ሽፍታ ደባቂ ተብሎ የሚወጋ ነበር። አሁን ደግሞ ትንኝና ቢምቢ ተብሏል። ትንኝና ቢምቢ ተብሎ የሚገለጽ ደግሞ የትግራይን ህዝብ አረም የኦሮሞን ህዝብ አሳውን ለመያዝ መድረቅ ያለበት ባህር ብለው እንደተናገሩት ሁሉ ሁላ አቀፍ ጦርነት እንደከፈቱበት ይታወቃልና ቢምቢና ትንኝ ባሉት የአማራ ህዝብም ላይ ተመሳሳዩን እያደረጉ ናቸው። ሰዎችን ወይም ማህበረሰቦችን ከነፍሳት ወይም ከተባይ ጋር ሲያነጻጽሩ የስልጣኔን እንቅልፍ የምታባንኑ እናንተ ቢምቢዎች ወይ እንደማጸዳችሁ እወቁ እያሉ መሆናቸውን ልብ አለማለት አብይ አህመድን አለማወቅ ይሆናል። ጠቅላይ ሚኒስትሩ በንግግራቸው የሞቱ ሰዎችን ምስክር ማድረግ የሚታወቁበት ነው። ጄኔራል ሰዓረን ለሞት የዳረገው ሰኔ 15 ብርሃኑ ጁላን ኤታማዦር ሹም አድርጎ ሚሊዮኖችን ለመግደል አስችሏል። እነዚህን ነጥቦች የገጣጠመ ሰው የኒያ ዝምተኛ ጄኔራል ገዳይ ከአብይ አህመድ ውጪ አይደለም ቢልክ ነው። እሳቸው ግን ያንን በትግራይ ህዝብ ዘንድ እንደ እንቁ ይታይ የነበረን ጄኔራል የገደሉት ራሳቸው አማሮች መሆናቸው ይታወቅ ለማለት ከባህር ዳሩ ሁኔታ ጋር ያንን ግድያ አገናኝተው እሳቸው በአንጻሩ በነገሩ እንደሌሉበት ለመግለጽ ሰዓረ ጓደኛ የነበር ይላሉ። ከአብይ አህመድ ጋር አብሬ ተማርኩ የሚል የለም። እኒህ ሰውዬ እስከ 7ኛ ክፍል በላይ ትምህርት ቤት አልሄዱም ሲባሉ ቢኖርም ጭራሽ የሞተውን ሰው ምስክር ጠርተው ከሰዓረ ጋር ተምሬያለሁ ብለዋል። ጄኔራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ፕሮቴክት ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። አብይ በዚህ ንግግር ውስጥ ሊያስተላልፉት የፈለጉት መንታ መልእክት እኔ እስከ ሃይስኩልም ተምሬያለሁ ለዚህም ምስክሬ ነው የሚልና ጄኔራል ሰዓረ ጓደኛዬ ስለሆነ አልገደልኩትም ለማለት ነው። በእርግጥ ተምሬያለሁ ለማለት ምስክር የጠሩት በህይወት የሌሉትን ጄኔራል ሰዓረን በመሆኑ የመጀመሪያው መልእክታቸው ነባሩን ውሸታቸውን የበለጠ ከማስረገጥ ባለፈ ደግሞም ከ7ኛ ክፍል የዘለለ ትምህርት እንዳላቸው የሚመሰክር የትምህርት ቤት ጓደኛና እሳቸውን ከ7
ከ7ኛ ክፍል ወዲህ አስተምሬያለሁ የሚል መምህር እንደሌላቸው በድጋሚ ከማረጋገጥ ውጪ የሚፈይደው ነገር የለም። ልክ እንዳምባቸው ሳረም ጓደኛዬ ስለሆነ አልገደልኩትም ለማለት የፈለጉት ግን ስንት ጓደኞችን ለሞትና ለእስራት እንዲሁም ለስደት የዳረጉ እርሶ ለማ መገርሳን የሚያህል ባለውለታ ለቁም እስር ለስደትና ለእንግልት መዳረጋቸው ሳይበቃ ጣሊያን ድረስ ገዳይ ልከው እርምጃ ለመውሰድ የሞከሩ እርሶ ጄኔራል አሳምነው ጽጌን በአዘዙት ጦር ካስገደሉ በኋላ እኔ አላስገደልኩትም ብለው የተናገሩት ራሶ እነሳረን ጓደኞቼ ስለሆኑ አልገደልኳቸውም ሲሉ ማን ያምኖታል የሚልን ጎምዛዛ ጥያቄ መሰንዘር ያስፈልጋል። የአማራ ክልል ባለስልጣናትን ማን እንደገደላቸው ሲያብራሩም አንድ ነገር አመልጧቸዋል። ከዚያ መገደል በፊት ከእኔ ትዕዛዝ የሚወጡ ለእኔ አልገዛ ያሉ የአማራ ክልል መሪዎች ነበሩ በማለት እርምጃ እንደወሰዱባቸው እንድንጠረጥር የሚያግዘን ለእርግጠኝነት የተጠጋ ማብራሪያ ይሰጡናል። ለውጥ ተቀብለ ኃላፊነት ተቀብለ የህዝብ አደራ ተቀብለ በሌላ መንገድ ደግሞ ያልተቀደሰ ጋብቻ የመደበኛ ኃይሎች ጋር አድርገ እዚህም እዚያም ለመሆን የሚፈለግ ሁኔታ በአንዳንድ ሰዎች ይታይ ስለነበረ ያም የፈጠረው ይመስለኛል። ግምገማውም ችግር አለ። እንደገና ደግሞ በሁለት እግር ማነከሱም አለ። እዚህ ተቀምጦ እዚያ ሆኖ ደግሞ እዚህ የመሻቱ ፍላጎት የተቀላቀሉ ነገሮች አሉ። በአንድ መንግስት ወይም በአንድ ፓርቲ እቅድ የሚመራ ስብስብ ሳይሆን እቅዱን ከተለያየ ሶርስ የሚወስድ ኃይል ያለበት ግን በጋራ የሚነጋገር የሚሰበሰብ የሚወያይ በዛ ሂደት ውስጥ ደግሞ ጥፋት ሊያመጣ የሚችል ክስተት ሆኗል። እየተናገሩ ያሉት ሰኔ 15 2011 ዓ.ም በአማራ ክልል የተገደሉትን ባለስልጣናት በማስመልከት ነው። ከአንድ ፓርቲና ከአንድ መንግስት እቅድ አለመቀበል ሲሉ እኔን አለመታዘዝ ማለታቸው ነው። እናም እያነከሱና አልታዘዝ እያሉ ሲያስቸግሩ እርምጃ ወሰድኩባቸው እያሉ ነውን የሚለውን ወፍረም ጥያቄ እንድናነሳም በፍጥነት ያንደረድረናል። በዚያ የአማራ ክልል ባለስልጣናትን ለእልቂት በዳረገው ምሽት ላይ ለምን የአማራ ቴሌቪዥንን ብቻ ጠርተው መግለጫ ሰጡ የሚለውን ሲመልሱ ደግሞ እልም ያለ ውሸታምነታቸውን ያስከትላሉ። ቀኑ ቅዳሜ ስለነበር ነፋናና ኢቲቪ ያልደረሱም፣ ምሽትም ስለነበር የአማራ ቴሌቪዥን 4 ኪሎ ስለሚኖር ደረሰ በማለት የተናገሩት ሌላኛው አብይ ወለድ ነው። ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላይ ያስፈልገው ይችላል። እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። እዚህ ጋር ያሉትን አብይ ወለዶች እንመልከታቸው። በእርግጥ የአሚኮ ቢሮ 4 ኪሎ ቢሆንም ጋዜጠኞቹ መኖሪያቸውና ዳራቸው በዚያ ቢሮ ውስጥ አይደለም። ታዲያ ከኢቲቪና ፋና ይልቅ ቀድሞ የአማራ ቴሌቪዥን ጋዜጠኛ ቤተ መንግስት የሚደርሰው መኖሪያ ቤቱ ብርሃንና ሰላም ግቢ ነው እንዴ የሚለውን እንጠይቅና የመስሪያ ቤቶቹን የሥራ ባህሪና ቦታ እናስታውስ። የአማራ ቴሌቪዥን 4 ኪሎ ያለው ቢሮ ቅርንጫፍ እንጂ የ24 ሰዓት አገልግሎት የሚሰጥበት አይደለም። ፋናና ኢቲቪ ግን የ24 ሰዓት አገልግሎት የሚሰጡ ደግሞም አሚኮ ካለበት 4 ኪሎ ሜትር በማይርቅ ቦታ ላይ ብሔራዊ ቲያትር አካባቢ የሚገኙ ናቸው። እናም ከአሚኮ ይልቅ እነ ኢቲቪ ከቢሮአቸው ሰው መላክ ቀላል ይሆንላቸዋል። አብይ ቢሮ የተገኘው ግን የአማራ ቴሌቪዥን ሆኗል። ለ24 ሰዓት አገልግሎት ሁሌም ሹፌር፣ ጋዜጠኛና ካሜራ ቀራጭ አዘጋጅተው የሚጠብቁት ኢቲቪና ፋና ከመምጣታቸው በፊት የአማራ ቴሌቪዥን ብቻ እንዴት ተገኘ ለሚለው 4 ኪሎ ስለሚኖር በማለት አብይ የመለሱት መልስ ቅጥፈት ሲሆን በመቀጠል ቀኑ ቅዳሜና ምሽት ስለነበር ያሉትም እንዲሁ ሌላኛው አብይ ወለድ ምክንያት ነው። ቅዳሜና ምሽት ቢሆንም ከኢቲቪና ፋና ይልቅ የአዲስ አበባው የአማራ ቴሌቪዥን ቢሮ ገብቶ እንደማያመሽ የመስሪያ ቤቱ የዚያ ሰሞን ባልደረቦች ያስታውሳሉ። እናም እነዚህን ግትልትል ውሸቶች የተናገሩበትን ምክንያት ማሰላሰል የእነዚያን ባለስልጣናት ገዳዮች ለማወቅ የበለጠ ሊረዳ ይችላል። እንዲህ ያሉ መርዶችንና የህዝብ እልቂትን የመሰረተ ልማት ውድመትን ከማከታተል በዘለለ የእርሶ ስልጣን መያዝ ለአማራ ህዝብ ምን ፈየደለት እንዳይባሉ ደግሞ የአማራ ውክልና ከህወሓት እኩል ነበር፣ ግን ከዚህ አላቀኩት በማለት ከህወሓት እኩል ከማድረግ ከኦህዴድ ማሳነስ ይሻላል የሚለውን ቀመር ያስታውሳሉ። በፓርቲ ውስጥ ግን ኦሮሞም አማራም ትግሬም እኩል ወንበር ነበራቸው። እኩል ወንበር ነበራቸው ማለት መንግስቱን የሚመራው ፓርቲ ነው።
ፓርቲ ውስጥ የማጆሪቲ ሩል ማይኖሪቲ ራይትስ የሚባለው የዲሞክራቲክ ፋውንዴሽን መሰረቱ እሳቤው አልነበረም። ቲፒኤልኤፍ 9 ሰው አለው፣ ኦህዴድ 9 ሰው አለው። እነዚህ ሰዎች በኩል ድምጽ ነው ወስነው ያ ውሳኔ ወደ ፓርላማ የሚፈጸመው። ይሄ ተሳትፎን የተዛባ ያደርገዋል፣ መስተካከል ነበረበት የሚል ጥያቄ ነበር። በአንድ ወቅት አብይ አህመድ የፖለቲካ ድንክ ነው በሚል በአቶ ጌታቸው ረዳ የተነገረውን ንግግር የሚያስታውሰው ይህ የጠቅላይ ሚኒስትሩ ንግግር የፖለቲካ ፓርቲ ውክልናንና የፓርላማ ውክልናን እንዴት አድርጎ እንደሚያዘበራርቅ ያስረዳልናል። እሳቸው መላ ኦሮሞ በኦህዴድ መላ አማራ በአዴፓ ይወከላል ባይ ናቸው። የኦፌኮም የኦነግም ሆነ የማንም ደጋፊና አባል የኦህዴድ ነው። እናም ከህወሓት እኩል መሆን የለበትም። አማራም ከኦሮሞም ህዝብ ቁጥር አንጻር ሲታይ ዝቅተኛ ስለሆነ ለዘላለም የኦህዴድ ምክትል መሆን አለበት ብለው ይህንን በምስሉ ላይ የሚታየውን ቀመር ተግብረው ብልጽግናን መስርተዋል። እናም አማራ ሆይ 9 ድምጽ እያዋጣህ ከትግራይ እኩል ከምትሆን ከኦህዴድ በታች አድርጌያለሁና ጥያቄ ተመልሷል እያሉት ነው። ፖለቲካና ክፋት ከአብይ አህመድ አንጎል ሲወጡ ይህንን ይመስላሉ። በፋኖና በአማራ ህዝብ ላይ እንድንዘምት የቀረበውን ጥያቄ ውድቅ በማድረጋችን ቂም የያዘብን የብልጽግናው ስርዓት አሁን መፍረስ አለበት ሲል ህወሓት ገለጸም። አብይ አህመድ በጎጃም ያደረጉትን ንግግር ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። የአየር ኃይሉ አዛዥ ኢትዮጵያና ኢትዮጵያውያኑን የመጠበቅ አቅም ተገንብቷል ብሏል። በተመሳሳይ ዕለት ግን ኢትዮጵያውያን በግዛታቸው ውስጥ በተፈጸመ የድሮን ጥቃት ተገድለዋል። ይህንንም ይዘናል። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ግድያዎችና የወንጀል ድርጊቶች እንደቀጠሉ ናቸው። ኮሎኔሉ የነዝናሽ ታያቸውና ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የብልጽግና ሰዎች ሴራ በጎንደር ከሽፏል ሲሉ ገልጸዋል። የመንግስት ኃይሎች ኩብለላም አሁንም እንዳለ ስለመሆኑ ተሰምቷል። በስፋት እንመለከተዋለን። የብልጽግናው ተቋም ኮሚሽነር ከድግሱ ዋዜማ በፈቃዳቸው ለቀቁ መባሉ መነጋገሪያ ሆኗል። የአብይ ኮሚሽነሮችም በጉዳዩ ላይ ምላሽ ሰጥቷል። ጠቅላይ ሚኒስትሩ ደግሞ ከናይጄሪያዋ ቢያፍራ ትምህርትን ቀሰምኩ ሲሉ ገልጸዋል። ወደ እናንተ ይደርሳል። በ4 ኪሎ አገዛዝ ድጋፍ በተባበሩት አረብ ኤሚሬቶች አማካኝነት የሚዘወረው የሱዳን የወርቅ ንግድ ላይ እገዳ ተጣለም። ይህንን እገዳ የጣለው ደግሞ ለጦርነቱ ግብአት ሆኗል በሚል የአውሮፓ ህብረት ነው። ሌላኛው መረጃችን ነው። ኢራን 7ኛ ዙር የድሮን የአጸፋ እርምጃ ላይ ይገኛለው ብላለች። የሀገሪቱ ፓርላማ ደግሞ ለበቀል እርምጃ ድጋፉን ሰጥቷል። የዓለምን የነዳጅ ዋጋ እንደገና እየጨመረ እንዲቀጥል ያደረገው የመካከለኛው ምስራቅ ውጥረትም ተባብሷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፋኖና በአማራ ህዝብ ላይ እንድንዘምት የቀረበውን ጥያቄ ውድቅ በማድረጋችን ቂም የያዘብን የብልጽግናው ስርዓት አሁን መፍረስ አለበት ሲል ህወሓት ገልጿል። አብይ አህመድ በጎጃም ያደረጉት ንግግር ተከትሎ የሚሰጡ ምላሾችም እንደቀጠሉ ናቸው። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የደብረ ማርቆሱ የአብይ አህመድ አጼ ዮሐንስ ምን እንዳደረጋችሁ ታውቃላችሁ ንግግር የግለሰቡን የእርስ በርስ የማጋጨት ጭንብልን የገለጠ ነው ሲሉ መናገራቸው የሚታወስ ነው። የክልሉ ባህልና ቱሪዝም ቢሮ ደግሞ በታሪክ የተፈጸሙ ጉድለቶችን በመጎርጎር በስልጣን ላይ ለመቆየት መሞከር ይብቃ ሲል መግለጫ አሰራጭቷል። አብይ አሁን በጎጃም ከዚህ በፊት ደግሞ በወሎ ሃይማኖትን ምክንያት በማድረግ አጼ ዮሐንስን በማንሳት በተለያዩ ዘመናት በታሪክ ውስጥ በተለያዩ ነገስታት የተፈጸሙ ጉድለቶችን እየመዘዙ በማውጣት በህዝቦች መካከል ልዩነት እንዲፈጠር ማድረጋቸው ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የሀገር መሪ የማይጠበቅ ንግግር ነው ሲልም ገልጿቸዋል። የአጼ ዮሐንስ 4ኛ የንግስና ዘመን በአጼ ቴዎድሮስ ተጀምሮ ያልተጠናቀቀውና በየአካባቢው ባሉ ባለሀብቶች መከፋፈል ምክንያት ሀገሪቱ ወደ መበታተን ደርሳ በነበረችበት ወቅት ህዝቡ በአካባቢውና በፌደራል መንገድ እንዲተዳደር በማድረግ የሀገርን አንድነት የጠበቁም በተለያዩ የዚች ሀገር ህዝቦች ዘንድ የሀገር ፍቅር ስሜት እንዲያድግ ያደረጉም ህዝባዊ ጀግና የዛ ዘመን መሪ ነበሩ ያለው ቢሮም
ለዚህ ማረጋገጫ የሚሆነው ደግሞ የመንግስታቸው መቀመጫም ለሀገር አንድነት በሚያመች መልኩ በመቀለና በደብረ ታቦር ከተሞች በማድረጋቸው በተለይም የአማራና የትግራይ ህዝቦችን በአንድነት ለመምራት በሚያስችል መንገድ የሰሩ ሀገር ወዳድ ነበሩ ሲልም አንስቷል። አፄ ዮሐንስ አማርኛን የቤተ መንግስት የስራ ቋንቋ ማድረጋቸው የሚጽፏቸው ደብዳቤዎችና የሚያካሂዷቸው የዲፕሎማሲ ስራዎችን በአማርኛ መሆናቸው የሚያረጋግጥልን ለሀገር አንድነት የሚጠቅመውን ሁሉ ያደረጉ እንደነበር ነው። ይህም ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦች በባህል፣ በታሪክ፣ በሃይማኖትና በጂኦግራፊ አብረው የኖሩና ለሀገራቸው በአንድነት መስዋዕትነት የከፈሉ የዘመናት ታሪክ ያላቸው መሆናቸውን የቀድሞ አባቶቻቸውን ታሪክ ጠንቅቀው የሚያውቁ በመሆናቸው ነው። የአፄ ዮሐንስ አራተኛ የህዝባዊነትና የጀግንነት መገለጫ የዚች ሀገር ሉዓላዊነት ጸንቶ እንዲቀጥል ከውጭ ወራሪዎች ጋር ያደረጉት ተጋድሎ የዛ ዘመን ከፍተኛ መገለጫ ነው ሲልም ያብራራል። የትግራይ ባህልና ቱሪዝም ቢሮ መግለጫ የአፄ ዮሐንስ የታሪክ ማህደር ሲመረመር የላቀ መገለጫው ሉዓላዊነትን ማስከበርና የህዝቦችን አንድነት ማረጋገጥ ሆኖ ሳለም በታሪክ ውስጥ የተፈጸሙ አንዳንድ ጉድለቶች ቢኖሩ እንኳን ለሀገርና ለህዝብ አንድነት በሚጠቅም መልኩ እንዲታረሙ መስራት ከአንድ መሪ የሚጠበቅ ተግባር ነበርም። ነገር ግን የዘመኑ ገዢዎች የታሪክ ጉድለትን እየመዘዙ ለርካሽ ጊዜያዊ የፖለቲካ ጥቅማቸው መዋላቸው አሳፋሪ ተግባር ነው ብሎታል። የጠቅላይ ሚኒስትር አብይ አህመድን ንግግር ከዚህ ጋር በተያያዘ ማብራሪያ ያቀረበው ህወሓት ደግሞ የአማራና የትግራይ ህዝቦች አንዋጋም አንጋጭ ማለት እንቅልፍ የነሳው ይህ ስርዓት ነው ብሏል። ቃል አቀባዩ እንደሚገልጹት ከሆነ ከጥቂት ዓመታት በፊት ማለትም ከፕሪቶሪያው ስምምነት በኋላ የአብይ አህመድ አስተዳደር ለትግራይ ያቀረበውና ፋኖና አማራን በጋራ እንውጋቸው እናዳክማቸው ወዘተ ጥያቄዎች ውድቅ መደረጋቸው በትግራይ ላይ ቂም እንዲይዝ አድርጎ ዛሬ በክልሉ ህዝብ ላይ በደሎች እንዲቀጥሉ ምክንያት ሆኗል ይላሉ። ይሁን እንጂ ይህንን ስርዓት ለማናችንም እንደማይበጃው ቀን በእኛ በኩል ተዘጋጅተናል፣ መፍረስም አለበት ሲሉ ለመገናኛ ብዙሃን ተናግረዋል። ሰሜኖች ለማዳከም በሚል ሰበብ ከጆኖሳይደሩ ስርዓት ሆነን ፋኖን እንድንወጋ በዛ ተደርጎ ደግሞ ትግራይና አማራ ወደ ውጊያ ገብተን አማራ ተዳክሞ እንዲወጣ ያልተሰራ ሴራ የለም፣ ያልተጠያቂ ጥያቄ የለም። እኛ የአማራና የትግራይ ህዝብ የተቆራኘ ታሪክ ነው ያለው። የትግል ታሪክ፣ የወንድማምነት ታሪክ፣ የአንድነት ታሪክ ነው ያለን። ስለዚህ ከማንም ሆነን ለአማራ ህዝብ ለመዳከም አንሰራም፣ አንዋጋም። ስለዚህ የራስን ችግር ራስን ፍታ። ባይሆን ከፋኖ ጋር የጀመርከው ውጊያም ፍትሃዊ አይደለም። ለህልውናቸው ለህዝቡ ህልውና ለማስቀጠል ነው የተዋጉ ያሉ። ስለዚህ አንተ የህዝብ መንግስት ከሆንክ የህዝብ ጥያቄን በመመለስ አድርገህ በሰላማዊ በምክክር መፍታት አለብህ ብለን እምቢ ብለናል፣ በግልጽ ማለት ነው። ይሄን አጀንዳ ግን ለምንድን ነው የተሰሩ ከተባለ ግን በህዝቦች መካከል መቃቃር እንዲኖር የአማራና የትግራይ ህዝብ እንዳይቀራረብ እንዳይገናኝ አብሮ እንዳይታገል እኛ እንደ ትግራይ ለህልውናችን ስንል እየተደራጀን ነው። በላያችን ላይ የሚመጣውን ማንኛውም አደጋ መክተን እንወጣለን። የኢትዮጵያ ህዝብም በላዩ ላይ የተደቀነውን የህልውና አደጋ ለመቀልበስ መተባበር ይጠበቅበታል። ይህ ስርዓት ለማንም ብሔር፣ ለማንም ክልል፣ ለማንም ቡድን፣ ለማንም አካባቢ የሚጠቅም ስርዓት አይደለም። ቤዚካሊ መፍረስ ያለበት ስርዓት ነው ይህ ስርዓት። በሌላ በኩል ህወሓት የምክክር ኮሚሽን የተባለው ተቋም ምክክርን ትግራይ እንደማያውቀው ታሪክ ይመዝግበው ብሏል። በንግግርና በምክክር የሚያምን ስርዓት ቢሆን ኖሮም የፕሪቶሪያውን ስምምነት አያፈርስም ነበርም። ዛሬም ጸረ ህገ መንግስት የሆነ ራሱን አሃዳዊ አድርጎ ለማጽናት የሚደረግ መመካከርን አናውቀውም ብሏል በመግለጫውም። በአማራ ክልል በተለያዩ ስፍራዎች የሚፈጸሙ ግድያዎችና የወንጀል ድርጊቶች እንደቀጠሉ ናቸው። ኮሎኔሉ ደግሞ እነዝናሽ ታያቸውና ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የብልጽግና ሰዎች ሴራ በጎንደር ከሽፏል ሲሉ ገልጸዋል። የመንግስት ኃይሎች ኩብለላም አሁንም እንዳለ መሆኑ ተሰምቷል። በክልሉ የሚደረገው ጦርነት ምክንያት አልባነት፣ ከወንድሞቻቸው ጋር የሚደረጉ ውጊያም የሰራዊቱ አባላት የሚሊሻና የፖሊስ ኃይሎችን እያሰላቸው ሆኖም በተለያዩ ጊዜያት ከጦር ክፍላቸውና ከስምሪት እየወጡ ስለመኮብለላቸው መዘገቡ የሚታወቅ ነው። ይህ አሁንም በተለይም በክልሉ የጸጥታ ኃይሎች በኩል በተደጋጋሚ እየተከሰተ ያለ ሆኗል። ትናንት በጎጃም ቀጠና ሰከላ አካባቢን በቁጥር በውል ያልተገለጹ የክልሉ የጸጥታ አባላት በተመሳሳይ ሁነት ማለፋቸው ተነግሯል። የብልጽግናው አገዛዝ በክልሉ ያቀደው ዘመቻም ሳይሳካ መቅረትን ተከትሎ የተለያዩ የፕሮፓጋንዳና ነፍጥ ያነሱ ኃይሎችን የመበታተን እንቅስቃሴዎች ውስጥ እንደሆነም
ሲገለጽ ይሰማል። ቀዳሚው ሃይማኖታዊ ሽፋን የሚሰጣቸው ግድያዎች እንዲከናወኑ በማድረግ በማህበረሰቡ ዘንድ እንዲነጠሉ ማስቻል የሚለው ነው። ባለፈው አንድ ወር ጊዜ ውስጥ 4 የሚሆኑ የሃይማኖት አባቶች መገደልም ከዚህ ጋር በተያያዘ እንደሆነ የሚያነሱ አሉ። በዳንግላ አንድ እውቅ ኢማም፣ በባቲ ሌላ ቄስ፣ በዚሁ በወሎ ቀጠና በተመሳሳይ አካባቢም ትናንት ሌላ የእስልምና ሃይማኖት አባት፣ በጎንደር ደንቢያ ጨዋሂትም ከቀናት በፊት ሌላ የሃይማኖት አባት መገደላቸው ተሰምቷል። የነዚህ ሁሉ የሃይማኖት አባቶች በተመሳሳይ ሰሞን በተለያዩ አካባቢዎች መፈጸም አንድምታም ከአገዛዙ የእርስ በርስ ማጋጨት ራስን ማስተራቂ አድርጎ የማቅረብ ስልት ጋር አያይዘው የሚያቀርቡት ጥቂት አይደሉም። በክልሉ ባለፉት 2 ቀናት ውስጥ ከተፈጸሙ የወንጀል ድርጊቶች መካከል ደግሞ በሰሜን ሸዋ ዞን ከሰም ቀጠና በርካታ መኖሪያ ቤቶችና ቢሮዎች የተዘረፉበት፣ በሰሜን ወሎ ዞን መቄት አካባቢ ደግሞ ታዳጊ ሴቶች ለጾታዊ ጥቃቶች የተዳረጉባቸው ይገኙበታል። ከሚደረጉ ወታደራዊ ዘመቻዎች ጎን ለጎን የመሰል ታጣቂዎችን ከህዝቡ የመነጠልና እርስ በራሳቸው የመከፋፈል ፕሮፓጋንዳዎችም የተጠናከሩ ናቸው። ከዚህ ጋር በተያያዘ የሚናገሩት በጎንደር ቀጠና ካሉ የፋኖ አመራሮች መካከል አንዱ የሆኑትና ከቀድሞ የመከላከያ ሰራዊቱ አመራሮች መካከል የሚታወቁት ኮሎኔል አበራዛ ነው። አብይ አህመድ በወንጀል ለፍትህ መቅረብ ያለባቸው ናቸው ብለው ባለቤታቸው ዝናሽ ታያቸውና ፕሬዝዳንት ታዬ አጽቀሥላሴን ጨምሮም በተለይም በሳቸው ቀጠና የሚንቀሳቀሱ የፋኖ ኃይሎችን ለመበተን ከፍተኛ ጥረት ተደርጎ ከሽፈዋል ይላሉ። ከዝናሽ ጀምሮ እናለበል የሚባሉ አሁን የመጣ ፕሬዚዳንት አለ። ሌሎችም ጎንደር አንድ እንዳይሆኑ ከፍተኛ የሆነ ሴራ ነው የሰሩት። ይህ ምንድነው? አንደኛ ሰርጎ ገብ እንዲገባኛ ማዕከል ላይ፣ በሁለተኛ ደረጃ በገንዘብ የመደለል የተለያየ ቅስቀሳና ፕሮፓጋንዳውን ነው በእኛ ላይ ሲነዙ የኖሩት። አብይ አህመድ እኮ የኢትዮጵያን ሕዝብ የሚሳደብ ነው። አብይ አህመድ እኮ የመረጠውን ሕዝብ የአማራን ሕዝብ ብሎም የኢትዮጵያን ሕዝብ የሚጨፈጭፍ ነው። አምባገነን ነው። በሁለተኛ ደረጃ ጄኖሳይደር ነው። ስለዚህ ለፍርድ መቅረብ የሚገባው እኛ ሽፍታ አይደለንም። ፋኖ ናችሁ ብሎ እጅ እንዲሰጥ እናደርገዋለን። የአየር ኃይሉ አዛዥ ኢትዮጵያና ኢትዮጵያውያንን የመጠበቅ አቅም ገንብተናል ብለዋል። በተመሳሳይ ዕለት ግን ኢትዮጵያን በግዛታቸው ውስጥ በአየር ጥቃት ተገድሏል። አብይ አህመድ ከምጽዋ እስከ ሶማሊያ የሚዘረጋ ሰራዊት ተገንብቷል እያሉ ወታደራዊ አዛዦቻቸው ደግሞ በተለይም አየር ኃይሉ ሰማዩም የኛ ነው ሲሉ እየገለጹ በቀጠሉባቸው ባለፉት ዓመታት ኢትዮጵያ ውስጥ ገብቶ በአየርም በምድርም ኢትዮጵያንን ያልገደለ ጎረቤት ሀገር ግን የለም። ሱዳን ካልፋሽጋ እስከ አሶሳ ወረዳም፣ ኬንያ በያቤሎ ቀጠናም፣ ጅቡቲ በአፋር በድሮን፣ ኤርትራ ከትግራይ እስከ ደብረ ታቦር፣ ሶማሊያ በሶማሌ ክልል፣ ደቡብ ሱዳን በጋምቤላና ደቡብ ምዕራብ ኢትዮጵያ ክልሎች በመደበኛም በኢመደበኛም ኃይሎቻቸው አማካኝነት ጥቃቶችን አድርሰው ኢትዮጵያውያን ሞተዋል። ከጎረቤት ሀገር ጋር አንድም ጥይት አለመታኮስን ነገር ግን በውስጥ የሀገር ዜጎችን በየዕለቱ መፍጀትን እንደ ጀግንነት የሚያቀርበው የብልጽግናው አገዛዝ ግን አሁንም ኢትዮጵያን የመጠበቅ አቅም አለኝ የሚል የሚዲያ ፕሮፓጋንዳ ላይ ነው። የአየር ኃይሉ አዛዥ ሌትናንት ጀነራል ይልማ መርዳሳም አየር ኃይላችን በማንኛውም ሁኔታ ኢትዮጵያን የመጠበቅ አቅም ገንብቷል ሲሉ ተደምጧል። ዘመናዊ መሳሪያዎችን ታጥቀናል፣ የኢትዮጵያ ሉዓላዊነት የመጠበቅ አቅም ላይ ደርሰናል የሚል ማብራሪያ ማክለውበታል። እሳቸው ይህንን እየተናገሩ የቀጠሉባቸው ያለፉት ዓመታት የአየር ኃይላቸው ተግባር ግን የጎጃምና የወለጋ አርሶ አደሮችን በጀት የደበደቡባቸው፣ የጎንደርና የወሎ ትምህርት ቤቶችን ያወደሙባቸው፣ የትግራይ ነዋሪዎችንና ተፈናቃዮችን የገደሉባቸው ስለመሆናቸው እንደተጠበቀ ሆኖም ኢትዮጵያውያንን እንጠብቃቸዋለን ባሉበት በዚህ ወቅት ግን ከሱዳን እንደሆነ የሚገመት የድሮን ድብደባ ትናንት ኢትዮጵያንን ገድሏል። አገዛዙ የውጭ ጦርነትን ወደ ሀገር ውስጥ ስቦ የውጊያ ማዕከል እንዲሆን ባደረገው የቤንሻንጉል ጉሙዝ ክልል ኩርሙክ አቅራቢያ በሚገኝ የወርቅ ማውጫ የሚሰሩ ሰራተኞች ናቸው ከየት እንደተነሳ ባልታወቀ ነገር ግን ከሱዳን እንደሆነ በሚገመት ድሮን ተገድለዋል የተባለው። በተለይም አንድ የዶዘር ባለሙያም ከነመሳሪያው በኩርሙክ ኬላ አቅራቢያ ባለ ስፍራ በጥቃት ወዲያውኑ ሲገደል፣ አንድ የካናዳ ኩባንያ የወርቅ ማውጫ በሚከናወንበት በዚህ ቀጠና የሚሰሩ ሌሎች ሰራተኞችም የዚህ ጦርነት ቀጥተኛ ሰለባዎች ስለመሆናቸውና ይህ ደግሞ ተደጋግሞ የተፈጸመ ስለመሆኑ ተሰምቷል። እና ይልማ መርዳሳ ግን አየር ኃይላችን ተወዳዳሪ አልባ ነው እያሉ ናቸው። ምናልባት እንደ ፋኖና ኦላ ያሉ ታጣቂ ሀገር ውስጥ ኃይሎች ጋር ራሳቸውን በዘርፎ አነጻጽረው ይሆናል በሚል በአንዳንድ ሰዎች ዘንድ የሚነሳውም ለዚህ ነው።
ከብልጽግናው ተቋም ኮሚሽነሮች አንዷ ከድግሱ ዋዜማ በፈቃዳቸው ለቀቁ መባሉ መነጋገሪያ ሆኗል። የአብይ ኮሚሽነሮችን በጉዳዩ ላይ ምላሽ ሰጥቷል። ጠቅላይ ሚኒስትሩ ደግሞ ስለ ናይጄሪያ ቢያፍራ አንስተው ትምህርት ቀሰምኩ ብለዋል። ላለፉት ዓመታት እየተከናወኑ ግን ከከሸፉ ኮሚሽኖች ውስጥ ሌላኛው የሆነው ብሔራዊ የምክክር ኮሚሽን በተቃርኖ ያሉ የሀገሪቱ ብሔራዊ ኃይሎችን ትቶም ብልጽግናና አጋሮቹን ሰብስቦ ለ4 ዓመታት የሀገሪቱን ሀብት ማባክኖ እዚህ ደረጃ ደርሷል። በዚህ ሂደት ውስጥ ደግሞ ኮሚሽነሮችን በተለያየ ምክንያት እየተለዩ ናቸው። በድግሱ ዋዜማ ደግሞ ብልጽግና ከሾማቸው 11 ኮሚሽነሮች መካከል አንዷ የሆኑት ብሌን ገብረመድህን በገዛ ፈቃዳቸው መልቀቃቸው ተዘግቧል። ብሌን ኃላፊነታቸውን የለቀቁት በግል ጉዳይ ምክንያት በሚል ባቀረቡት የስራ መልቀቂያ ጥያቄ መሰረት ስለመሆኑም የተሰራጨው መረጃ ያሳያል። ከአንድ ዓመት ገደማ በፊትም ኮሚሽነር ተገኘ ወርቅ ጌጡ በኃላፊነታቸው ላይ አልቀጥልም ብሎ መልቀቃቸው ይታወሳል። ሌላኛው አባል ኮሚሽነር ዘገየ አስፋው ደግሞ ከ2 ወራት በፊት ከዚህ ዓለም በሞት መለየታቸው የሚታወቅ ነው። አንድ ኮሚሽነር ከኃላፊነት ሲነሳ ሲለቅ አሊያም ደግሞ በሞት ምክንያት ሲለይ አዲስ ተሿሚ ይተካል የሚል ድንጋጌ ቢሰፍርም እንዲያ ግን አልሆነም። በእርግጥ አጀንዳው አስቀድሞ የተወሰነለት ተቋም ተልእኮ አብይ አህመድን ፕሬዚደንት ስርዓቱን ምሳቸውን በስልጣን እንዲዘልቁ ማስቻል ነውና ኮሚሽነሮች ሳይሆን ኮሚሽነርም ላይ ያስፈልገው ይችላል የሚለው ደግሞ በአስተያየትነት የሚቀርብ ነው። በተለይም ከብልጽግናው የአሁኑ ሰሞንኛ ድግስ ዋዜማ ጋር በተያዘም የለቀቁት ኮሚሽነር ብሌን ገብረመድህንን በተመለከተ ምላሽ የሰጡት ኮሚሽነር መስፍን አራያ ደግሞ መልቀቅ ሳይሆን የስራ ጊዜ መጠናቀቅ ነው ሲሉ ተደምጧል። እንግዲህ ወይዘሮ ብሌን 4 ዓመት ጨረሱና ሲጨርሱ ጨረሱ እንጂ መልቀቅ ነገር አይደለም። ሲጨርሱ በራሳቸው ምክንያት ጨርሻለሁ ብለው የሚመረቁ ሰው ናቸው። ብዙ ደግሞ ትልቅ ስራ ሰርተው ነው እዛ እንትን ያሉት። ከሳቸው በፊት ደግሞ ሌላ ኮሚሽነራችን 3 ዓመት ጨርሰው እንደዚሁ በትክክል አሟልተው፣ ምክንያቱም እስከዚህ ድረስ ከተባለ ያ ሰው ከዛ ወዲያ በፈቃዱ ነው እንጂ አይገደድምና በዛ ሁኔታ ነው። ስለዚህ እኛ ደግሞ 8 ስንቀር ለቀረችው ጊዜ ሌላ አዲስ ኮሚሽነር እንዲመረጥ አድርጎ እሱ ሀ ብሎ ስራውን ወይም እሷ ትጀምር ማለቱ ከጊዜ አንጻር ምንም አሳማኝ ስላልሆነ ከዚህ የምክክር ኮሚሽን ድግስ ጋር በተያያዘ መልእክት ያስተላለፉት የብልጽግናው ፕሬዝዳንት አብይ አህመድ ደግሞም የፕሪቶሪያው ስምምነት አደራዳሪ የሆኑት ናይጄሪያዊው ኦሉሴጉን ኦባሳንጆ ጋር ያደረጉትን የቤተ መንግስትን ውይይት መነሻ አድርገው ከኦባሳንጆ የቢያፍራ የሰላም ሂደትን የመሩበትን ልምድና ተሞክሮ ቀሰምኩ ብሏል። ቢያፍራ በናይጄሪያ ብቻ ሳይሆን በዓለም ታሪክም ጦርነትን በሰላም ሂደት የመፍታት ምሳሌ ብቻ ተደርጋ አይደለም የምትታወሰው። አንድ አገዛዝ የራሱን አንድን ማህበረሰብ ከበባና ክልከላ ፈጽሞም በባህርም በየብስም ከቦም ህዝብን በረሃብ ማንበርከክ፣ መጨፍጨፍ፣ ማድቀቅ እንደሚቻል ያሳየ እንጂም። እናም አብይ ከኦባሳንጆ የሰላም ሂደቱን ሳይሆን ከኔ ግለሰብ የቢያፍራ ጭፍጨፋዎች ብዙ እንደተማሩ የወቅቱ የኢትዮጵያ ነባራዊ ሁኔታ ማኝ ይሆናል። ኢራን 7ኛ ዙር የድሮን ያጻፋ እርምጃ ላይ ነኝ ብላለች። የኢራን ፓርላማ ደግሞ ለበቀል እርምጃ ድጋፉን ሰጥቷል። የዓለም የነዳጅ ዋጋ እንደገና እየጨመረ እንዲቀጥል ያደረገው የመካከለኛው ምስራቅ ውጥረትም ተባብሶ ቀጥሏል። ከ180 በላይ የሚሆኑ የኢራን የፓርላማ አባላት ሀገራቸው በአሜሪካና በእስራኤል ጥቃት የተገደሉትን ጠቅላይ መሪም ደማቸውን ለመበቀል የምታደርገውን ሁሉ በአንድነት እንደሚቆሙ ቃል ገብተዋል። አባላቱ በጻፉት ደብዳቤ የሀገሪቱ ታላላቅ የሃይማኖትና የመንግስት አካላት የሀገሪቱን መሪ የገደሉትን መበቀላቸውን አስገዳጅ ነው የሚል ውሳኔ አስተላልፏል። ለሚወሰደው ተግባራዊ እርምጃ ሙሉ ድጋፋቸውን እንደሚሰጡ ማሳወቋል። አሜሪካና እስራኤል ባሳለፍነው የካቲት ወር መጨረሻ ለወራት የዘለቀውን ጦርነት በኢራን ላይ በከፈቱበት የመጀመሪያው ዕለትና ከዛ በኋላ ጠቅላይ መሪው አያቶላህ አሊ ሆሜኒና ሌሎች በርካታ ፖለቲካ እንደዚሁም ወታደራዊ መሪዎችን መግደላቸው የሚታወቅ ነው። ያ ጦርነት በጊዜያዊ የተኩስ አቁም ለጊዜው ጋብ ቢልም ከሰሞኑ ደግሞ እንደገና በተለይም በአሜሪካና በኢራን መካከል ዳግም አገርሽቷል። ይህንን ተከትሎም ኢራን እየወሰድኩት ነው ባለችው የአጻፋ እርምጃም 7ኛ ዙር የድሮን የአጻፋ ዘመቻ ላይ ይገኛለው ስትል ገልጻለች። የኢራን የሲቪል ኒውክሌር ጣቢያ በሚገኝበት ቡሼር ከተማን ጨምሮም በተለያዩ የሀገሪቱ ከተማዎች ደግሞ ፍንዳታዎች መሰማታቸውን የቴህራን የመገናኛ ብዙሃን ዘግቧል። ሌላኛው የወደብ ከተማ ባንዳር አባስና አባዳን ከተማ እንደተመቱም ታውቋል። የኢራን የመገናኛ ብዙሃንን ዘገባ እንደሚያሳየው ብቸኛው የኢራን የሲቪል የኒውክሌር ጣቢያ በሚገኝበት ቡሼር ከተማ ውስጥ በ4 የተለያዩ ስፍራዎች ላይ
ጥቃት ደርሷል። የግዛቱ ምክትል አዛዥ እንደሚናገሩት ከሆነ በከተማ ውስጥ የሚገኙ የተለያዩ አካባቢዎች ላይ እሳቸው የጠላት ያሏቸው የአሜሪካ ተተኳሾች ድብደባ ፈጽመዋል። ወደብ ከተማ በሆነው ማሻሪያም ፍንዳታ መሰማቱንም የመገናኛ ብዙሃን ዘግበዋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ባልታወቀ የውጭ መሳሪያ እንደተመታ ከተገለጸ በኋላ ነው። የመርከቡ ባለቤት የሆነው ኩባንያ እንዳሳወቀው ስቶልት ማግኒዚየም የተባለው ነዳጅ ጫኝ የተመታው በአረቢያ ባህር ላይ እየተጓዘ በነበረበት ሰዓት ነው። ኢራን በሆርሙዝ ወሽመጥ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦችን መምታቷን ይፋ አድርጋለች። በዚህ ጥቃት ህንዳዊ ባህርተኛ መገደሉን ያሳወቀው የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር እርምጃው ድፍረት የተሞላበት ሲል እንዳወገዘውም የሚታወቅ ነው። በተያያዘም እስራኤል ለማንኛውም የኢራን ጥቃት የምትሰጠው ምላሽ እጅግ ኃይለኛ እንደሚሆን ኔታንያሁ ተናግሯል። ጠቅላይ ሚኒስትሩ ኢራን አስቀድማ ጥቃት የምትፈጽም ከሆነ ሀገራቸው የምትሰጠው ምላሽ ከዚህ ቀደም ከተፈጸሙት ሁሉ ከባዱ ይሆናል ሲሉም አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞም ወሳኝ የነዳጅና የጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ ከኢራን መርከቦች በስተቀር በሌሎች ሀገራት በኩል የሚደረጉ የባህር ጉዞዎች ክፍት ነው ሲሉ ገልጿል። ትራምፕ በግል የትስስር ገጻቸው ላይ ባሰፈሩ ጽሁፍ ሆርሙዝ ከኢራን በስተቀር ለሌሎች መርከቦች እንቅስቃሴ ክፍት ነው ብሏል። ፕሬዝዳንቱ የኢራን መርከቦች በመተላለፊያው እንዳይንቀሳቀሱ ያገዱት ወደ ሙሉ ውድመት እያመሩ ባሉት ውሸታም ጠበኛና አደገኛ መሪዎቿ ምክንያት ስለመሆኑም ጠቅሷል። ለአሁኑ ቀባ የየትኛውም አይነት የኢራን ጭነቶችን ይዘው ከኢራን እና ወደ ኢራን ወደቦች የሚጓጓዙ መርከቦችን ብቻ የሚመለከት ነው ያሉ ሲሆን ነገሩ ወደ ሙሉ ቀባ እንደሚሸጋገርም አመልክተዋል። የሱዳን ወርቅ ላይ እገዳ ተጣለም። የአውሮፓ ህብረት ነው የሱዳን የወርቅ ንግድ ላይ እገዳውን ያስተላለፈው። የህብረቱ ምክር ቤት ባሳለፍነው ሰኞ የሱዳኑ የእርስ በርስ ጦርነትን በገንዘብ እየደገፈ ነው ያለውን የሀገሪቱን የወርቅ ንግድ ነው አግጃለሁ ያለው። እገዳው መግዛት፣ ማስወጣት ወይም ደግሞ ከሱዳን የሚገኝ ወርቅን ማዘዋወርን የሚመለከት ስለመሆኑም ገልጿል። የአውሮፓ ህብረት በተጨማሪም የወርቅ ማዕድንን ለማውጣት የሚያገለግሉ ወደ ሱዳን ሜርኩሪና ሳይናይድ መሸጥ፣ ማቅረብ፣ ማዘዋወር ወይም ማስገባት መታገዱን ገልጿል። የፈጥኖ ደራሽ ኃይሉም የሱዳን የተወሰኑ የወርቅ ማውጫዎችን እንደሚቆጣጠር ወደ ተባበሩት አረብ ኤሚሬቶች እንደሚልክ ይነገራል። የሱዳን ጦር ኃይሎች ዩኤኢን የፈጥኖ ደራሽ ኃይሉን በመደገፍ በሱዳን ውስጥ የድሮን ጥቃቶችን በመፈጸም ይከሳታል። የተባበሩት አረብ ኤሚሬቶችም ይህንን የወርቅ ንግዷን ለማሳለጥ ስትል በ4 ኪሎ አገዛዝ የሚደገፈውን ይህንኑ የሐምዳን ዳጋሎን ሰራዊት እንደምታጠናክርና በሎጂስቲክስ እንደምትደግፍም የሚታወቅ ነው። ኢራን ወደ ሙሉ ጦርነት መግባቷን ይፋ ስታደርግ ባለፉት ቀናትም የአሜሪካ ወታደሮችን መግደሏንና የጦር ጀቷን ማውደሟን ይፋ አድርጋለች። አሜሪካ በበኩሏ ለ10ኛ ተከታታይ ቀን ጥቃት ማድረሷን ስትቀጥል ባለፈው አንድ ወር ጊዜ ውስጥ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃት መጎዳታቸውን አረጋግጣለች። የአሜሪካ ጦር የኢራንን በሆርሙዝ ወሽመጥ የሚተላለፉ መርከቦችን የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያለውን ጥቃት ለ10ኛ ተከታታይ ቀን ፈጽሟል። የኢራኑ ፕሬዝዳንት ማሹድ ፔዜሽኪያን በበኩላቸውም ሀገራቸው በአሁኑ ወቅት ከአሜሪካ ጋር ሙሉ ጦርነት ላይ ስለመሆኗ ተናግሯል። እውነታው ዛሬ የኢራን እስላማዊ አብዮታዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኗ ነው ያሉት ፕሬዝዳንቱም እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞችን መቀበል ይኖርብናል ሲሉም በመግለጫቸው አመልክቷል። የትናንት ሌሊቱ የዋሽንግተን ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ በፈጸመችው ጥቃት የአሜሪካ ወታደሮችን የገደለችው ኢራንን እንደሚቀጡ ከተገዘቱ በኋላ ነው። ባለፉት ቀናት በደረሱ ጥቃቶች ዮርዳኖስ ውስጥ 2 በኢራቅ ውስጥ ደግሞ 1 የአሜሪካ ወታደር መገደላቸው ተሰምቷል። ኢራን ከትናንቱ ጥቃት በኋላ በወሰደችው የአጸፋ እርምጃም በሆርሙዝ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦች እንደዚሁም ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን መምታቷን ኤሪና የተሰኘው የመንግስታዊ የዜና ወኪል ይፋ አድርጓል። የኢራን አብዮታዊ እስላማዊ ዘብ መካከለኛው ምስራቅ ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ተቋማት ላይ በፈጸመው ጥቃት የአሜሪካ ወታደሮች መገደላቸውንና የሀገሪቱ የጦር አውሮፕላን መውደሙንም አሳውቋል። አሜሪካ እየፈጸመችባት ላለው ተከታታይ ጥቃት ኢራን እየወሰደች ባለው የአጸፋ እርምጃም ዮርዳኖስ፣ ኩዌትና ባህሬን ውስጥ የሚገኙ የአሜሪካ ይዞታዎችን ኢላማ እንዳደረገችም ትገልጻለች። ኢራን ባለፉት ቀናት ከተፈጸሙት የኢራን ጥቃቶች መካከል ዮርዳኖስ
ዮርዳኖስ ውስጥ በሚገኘው የአሜሪካ ሰራዊት ጦር ሰፈር ላይ የደረሰው ጉዳት በርካታ ወታደሮች መገደላቸውንም የአብዮታዊ ዘቡ መግለጫ ያመለክታል። ነገር ግን አብዮታዊ ዘቡ ላወጣው መግለጫ አሜሪካ እስካሁን ድረስ የሰጠችው ይፋዊ ምላሽ የለም። ቀደም ሲል ግን ከ4 ቀናት በፊት ኢራን በፈጸመችው የሚሳኤልና የድሮን ጥቃት 3 ወታደሮቿ እንደተገደሉባት አሜሪካ ይፋ አድርጋ ነበር። በሌላ በኩል በአንድ ወር ወደ 100 የሚጠጉ የአሜሪካ ወታደሮች በኢራን ጥቃቶች መጎዳታቸውን የዋሽንግተን አንድ ባለስልጣን ተናግሯል። ኢራን በዚህ ወር በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች በፈጸመቻቸው በርካታ የአየር ጥቃቶች ነው እነዚህ የሰራዊት አባላት ጉዳት ደርሶባቸዋል የተባሉት። የፔንታገን ኃላፊ ቃል አቀባይ የሆኑት ሲን ፓርኔል ካለፈው ሰኔ ወር መጨረሻ ወዲህ 100 የሚሆኑ ሰራተኞች የተለያየ መጠን ጉዳት እንደደረሰባቸው አረጋግጧል። አብዛኛው ጉዳት ቀላል መሆኑን የገለጹት ቃል አቀባዩም 96% የሚሆኑት ወደ ስራ ገበታቸው ተመልሰዋልም ብለዋል። ባለፈው ሳምንት ብቻ በርካታ የአሜሪካ ወታደራዊ ሰራተኞች በዮርዳኖስ የጦር ሰፈር መጎዳታቸውም ተዘግቧል።